ለምን ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከመተኛታችን በፊት ለምን ማብራትን ወይም ኩራዝን አጥፍተን እንድንተኛ እንደመከሩን አስባችሁ ታውቃላችሁ? ሰው ማብራት አብርቶ ቢተኛ ወይም ኩራዝ ለኩሶ ቢተኛ ከዚህ የሚሄዱ ልጆች አብዛኞቻቸው በሙያቸው የሚሰሩ ይመስሏቸዋል እንዴ? ዶክተር ሆኖ ኢንጂነር ሆኖ ሄዶ እኮ ሳህን ነው የሚያጥቡት። የፈረስ ጥርስ እኮ ነው የሚቦርሹት። የአረጋውያን ዳይፐር እኮ ነው የሚቀይሩት። ሽንት ቤት ነው የሚያጥቡት። እኔ ሽንት ቤት ማጠብ እነዚህ ስራዎችን እየናቅኩ አይደለሁም። ምናልባት በሀገራቸው ከዚህ የተሻለ ስራ ሊሰሩ ይችላሉ እነዚህ ልጆች። አሁን የሚከፈል ነገር ወደ ቤተሰብ የሆነ ነገር ሲላክ የጎረቤት ልጅ ይሰማል። ያ ልጅ ግን ምን እየሰራ እንዴት እየሰራ ያቺ ልጅ ግን ምን ያክል 16 ሰዓት እየሰራች ክብሯን ሽጣ ማንነቷን አዋርዳ ያንን $100 ወይ €100 እንደምትልክ አብዛኛው ሰው አያውቅም። የሚመጣውን ዶላር ብቻ ነው የሚያየው። አረብ ሀገር የሚሰሩ ሴቶች ምን ያክል ነው ተዋርዶ ወዶ ነው እንደ አንዳንድ ጊዜ አብዶ ጭንቅላታቸው ለቆ ወደ ሀገራቸው የሚመጡት። ከፎቅ ላይ ራሳቸውን ወርውሮ ራሳቸውን የሚያጠፉት ወዶ ነው? ህይወታቸውን ጠልቶ ነው? ሚመር ነገር ሲያጋጥማቸው ነው? መቋቋም ሲያቅታቸው ነው? አዩሃ الأحبة ይህ በደላሎች የሚነዛው በዓለም አቀፍ ወንጀለኞች በዓለም አቀፍ አዘዋዋሪዎች የሚነዛው ወሬ የአብዛኛውን የወጣቶቻችንን ጭንቅላትን ቀይሮታል። ልጆቻችንን እንከታተል፣ እናስተምር፣ እናስጠጋ፣ ስሜታቸውን እንጋራ። እንዴት ተራ ደላላ የማያውቁት ከኛ በላይ ልጆቻችንን መግዛት ቻለ? እንዴት ነው ማያምን? እነዚህ ዜጎቻችን በየአመቱ በየጊዜው በአመቱ 2-3 ጊዜ ለእንዲህ አይነት ስቃይ መከራ ሲዳረጉ እንዴት ነው የማይሰማን? መቼ ነው ከእንቅልፋችን የምንነቃው? መቼ ነው ሰብአዊነት የሚሰማን? መቼ ነው ይህን ጉዳይ እንደ ማህበረሰብ ተነስተን ከፋ በቃ ልንል የምንችለው? መቼ ነው? እያንዳንዳችን አማና አለብን። إن الله يأمركم أن تؤدوا الأمانات إلى أهلها وإذا حكمتم بين الناس أن تحكموا بالعدل إن الله نعم ما يعظكم به إن الله كان سميعا بصيرا بارك الله لي ولكم في القرآن العظيم ونفعنا بما فيه من الآيات والذكر الحكيم